አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ አይደል? አልሐምዱሊላህ ከኔ ሁሉ ሰላም ነው። እንግዲህ እንደዚህ ፏ ብለን ዛሬ የወንድማችን ሚስት ልናይ ነው እና ወልዳለች። ሁላችንም እንግዲህ ቤተሰብ በሙሉ ነው። ይህን ቪዲዮ እስከ መጨረሻው ድረስ እዩት። እኔና ሰውዬ በዚህ መልኩ ከቤታችን ወጣን። እዚህ ሜዳው ላይ ደግሞ አንዷ ጎረቤት የተሸፋኝ ጎረቤቴ ልጆቿን እንደ ከብት እየጠበቀች ነው። ከዛ አስከትሉኝም አይነት ነገር አይኗ ቅልው ቅልው እያለ ነው። ከዛ እዚህ ወንድሜ ቤት ደረስን እና እዚህ ነው የተሰባሰቡት ከዚህ አብሮ ለመሄድ ማለት ነው። ልክ እንደ ያለ አይደለ አሁን ባህሉም አልቀረም እና እንግዲህ አማች ተሰባስቦ ሄዶ የወለደን ያህልና በዚህ መልኩ ገጠር ያሉት እህቶቼ እናቴ የእህቶቼ ባሎች ሆነው ተሰባስበው መጥተው ነበር እና የወንድሜ ሚስት እንደዚህ አድርጋ ዳቦዋን ግግር አድርጋ ነበር። እዚህ የምታያቸው እህቶች ናቸው። ይቺ ታላቋ እህታችን የመጀመሪያዋ እህታችን ናት። እጅ ጥላ የምዘረጋዋ ሳይሆን ችኛዋ ማለት ነው። ቲክቶክ ልለቂን ነው እያሉ እሪ እያሉብኝ ነበር ስቀርጻቸው። ፊተኛይቱ ታናሽ እህቴ ናት። ታናሽ ስል ያው ከኔ በላይ ናት ግን ይሄው እየመራች ያለችው ትልቂቱ እህቴ ናት። እንግዲህ ተዛዝለው ልጆቻቸውን ሸብ አድርገው አንቺም ለዛሬ ዓመት እያሉ ሸብ አድርገው ልጆቻቸውን ተዛዝለው እየሄዱ ነው። እዚህ ደግሞ የኔ ሰውዬና የወንድሜ ሚስት ዳቦ ይዘው እየመጡ ነበር። ይሄ የሲስተር ባል ነው የትልቋ። ከዛ ማሚ እንደምታያት በዘንግ ሆና መጣች። ካሉበት ወልጇ ቤት ሄዳ ነበረ። ከዛ በዚህ መልኩ ተሰባሰበች። የወንድሜ ሚስት ናት፣ የምወዳት የወንድሜ ሚስት ናት። ይሄ ደግሞ ሸራፋ ወንድም አለኝና በጣም የምወደው ሸራፋ ወንድም አለኝና በጊያዥ እያለ እየሰጠኝ ከዛ ተሰባሰቡ። ዱቄት ምናምን እንገዛለን ምናምን ብለው ማለት ነው። ከመካዘን እናወጣለን ዱቄት ብለው በቃ እዚህ ውስጥ ባዳ የለም። ሁሉም ቤተሰብ ያክስት ልጅ፣ ያጎት ልጅ። ይቺ የወንድሜ ሚስት የታላቁ የወንድሜ ሚስት ናት። ይቺ ደግሞ በአረንጓዴ ጠርሃ ልጇን ያዘለችው። ይቺ ደግሞ ከሱ በታች ያለው የወንድሜ ሚስት ናት። እዚህ የተሰባሰቡት የእህቴ ባሎች ሁለቱ፣ የአጎት ልጅ፣ አክስት ልጅ በቃ እንደዛ ቤተሰብ ናቸው። እና ቁጭ ያለችው ማሚ ናት። ይኸው እየመራች እሷን መሪ አድርገን እናቴን ከዛ ጉዞ ወደ ወንድሜ ሚስት የወለደችው ማለት ነው። የወንዶቹ ትንሽ ነው እሱ። ከዛ እዚህ ደግሞ እኔና አንዷ የወንድሜ ሚስት ነን እና ተሰባስበን ወደ 13 እንሆናለን እና 14 እንሆናለን ባጭሩ። ሴቶቹ ከፊት ወንዶቹ ከኋላ ሆነው እየተጓዝን እያለ ይኸው መጣንና ልንገባ ስንል በዚህ ሳይሆን የተዘጋጀው በስተጀርባ በኩል ነበረ የተዘጋጀልን ቦታ። ከዛ በተዘጋጀልን ቦታ ሄድንና እዛች ሴቶቹ ገቡ፣ ወንዶቹ ከኋላ ቀሩና ወንዶቹ አሉ። በዚህ መልኩ ልጆቻቸውን አዛዝለው ማለት ነው። ሶስታቸውም ልጆቻቸውን አዝለው ገቡ። ከዛ ወንዶቹ ቀጥለው ገቡ። ያው እንደምቀርጻቸው እያዩ ነው ጉድ ይሄ ሞባይል እያሉ ማለት ነው። ከዛ እንደምታዩት እንዲህም እየተቃጣብኝ የምቀርጸው። እዚህ ካላ ያቀረው ደግሞ ወንድም የነበረ ስልክ እያወራ ምናምን ይመጣል ብዬ በጠበቀው እንትን አለብኝ። ያው አይታችሁታል። ዞሮ ዞሮ ይህንን ይመስል ነበረ። ደስ ይል ነበር ግን ውሏችን። ከዛ በተዘጋጀልን ቦታ ሂደን ሴቶቹ በአንድ በኩል ወንዶቹ በአንድ በኩል ቁጭ ያለን። እንደምታዩት ከአማቿ ጎን ማሚ ነች። ከዛ ለጥቃ ደግሞ ታላቅ እህቴ ናት። ከዛ ለጥቃ የወንድሜ ሚስት፣ ከዛ ለጥቃ ደግሞ እህቴ፣ ከዛ ለጥቃ የወንድሜ ሚስት፣ ከዛ እኔ ነኝ ቁጭ ያልኩት እና በዛ በኩል ያሉት ደግሞ የኔ ሰው ያለ ወንድም ያለ ያጎቴ ልጅ አለ። ይሄ እንደምታዩት ቢጫ ጃኬት የለበሰው በጣም የሚያስቅ ወሬው ሁላ ያስቃል ይሆናል አይደል? ከተፈጥሮ ይሳቅልህ ተብሎ የተባለ ሰው የሚጣፍጥ ወሬው የወንድሜ ጓደኛ፣ የምንወደው ቤተሰብ፣ አብሮ አደግ፣ በቃ ጎረቤት፣ የሀገር ልጅ፣ በቃ ባጭሩም ብዬ ልበላችሁ። ከዛ የተጋገረው ዳቦ ይሄንን ይመስል ነበር። የወንድሜ ሚስት የጋገረችው ምርጥ ዳቦ ነበር። አንዳች የሚያክል ጉርማጅ እንደ ገጠሩ አስያዙም ማለት ነው። ሰርግ ቤት ሄዳችሁ ትልቅ ትልቅ ጉርማጅ ደርሷችሁ አያውቅም? በጣም ወላሂ በልተን ጠግበናል። ምግቡን ግን በቃ ምግቡን ራሱ ቀርጨው ነበር እየበላን የነበረውን ምግብ ግን ቪዲዮውን ዝቅዝቅ አድርገውብኛል። አጋጣሚ ቪዲዮ እነሱ ይዘውት ነበርና ወንድም የነበረው ካሜራውን የያዘውና ዝቅዝቅ አድርጎብኝ በደንብ አልታየም ይመስለኛል እንጀራው። ከዛ ከምግብ በኋላ ከዳቦ በኋላ
እንትን ተከፈተልን መጠጥ ነገሮች ማለት ነው። በቃ ኮካው ሚሪንዳው አያችሁት እንደዚህ ዝቅዝቅ አለብኝ ቪዲዮ ማለት ነው። እና ስልኩን እንደዚህ አኑሬው ስለነበረ አጋጣሚ ወንድሜን እንዲቀርጽ ብሎ ዝም ብሎ ንክት አድርጎታልና ዘቅዝቆ ነበር እየቀረጸ የነበረው ቪዲዮ ማለት ነው። እና እንደዛ ሆኖብኝ ነው፣ ግን ይቅርታ። ይህንንም እንደዚቹ ራቅ አድርጎ ሲቀርጽ የነበረው ወንድሜ ነበር። ወንድሜ ሳይሆን የወንድሜ ሚስት ነው። ወንድሜ ዛችን እንደምታዩት የወንድሜ ሚስት ነበር የስቀረጽ የነበረው በጣም ራቅ አድርጋ ማለት ነው። እና እናም አላቸው በላተን ከጨረሰን በኋላ ልናወጣ ስንል አንጥተው ጫት ጀባ አሉላችሁ። ያው እዚህ ሀገር ላይ ደንብ ነው አሉ፣ በቃ እንደ ባህል ማለት ነው። በልቶ ተጠጥቶ ሲጨረስ ጫትም ተዘጋጅቶ ይቀመጣል። ጫት ጀባ ሲባል ጫታቸውን ይዘው ቁጭ አሉ። ያው ችንችን ይወዷታል በእርግጥ። ምናልባት እንግዲህ ጫት የምትወዱ የምትቅሙ ካላችሁ እንዳትቀየሙኝ አማና። እንደገና ጫት እየመጣ ጫታቸውን ሲቅሙ ዱዓ ሲያደርጉ እንግዲህ ዱዓ ትዳር ለሌለው ሲሉ በቃ ቀልቡ ለደረቀበት ሲሉ ዱዓ ሲያደርጉ ለታመመ ሲሉ ከዛ በቃ እንደ ቁጭ ብዬ እስከምወጣ ድረስ ችኩል ብዬ ቆሽጥና ቆሽቴ ሊፈነዳ ያውም በቃ ተነስተን የወንድሜ ሚስት ጋር እንቅስቃሴ ማድረግና እንዲሁም ደግሞ የሚጣለችበት ክላስ ህፃኗ አለችበት ክላስ ገብተን እዛ እሷን ስናጫውትም ስናወራም ደህና እነሱ ጨራረሱልን እንጂ ያው ኢትዮጵያ ውስጥ በቃ ጫት ካላቀረባችሁ እናንተ እንደ እንትን ነው የምትታዩት። የሆነ ሌላ ቂዳ ይዛችሁ እንደመጣችሁ እንደ እኔ ያለፈብኝን ነገር ስለማውቅ አሁን ቀደም ቤታችን ዝም ብለን ለማስመረቅ ብለን ዝግጅት አድርገን ሰው ጠርተን ነበርና ከዛ በኋላ እንዴት ጫት የለም መሬ ተባለ። እንዴት ታስረግሙኝ እንዴ? የኔም ቤተሰብ የሱን ቤተሰብ ማለት ታስረግሙን እንዴ? ደግሞ የከሌ ልጆች እየተባላችሁ እኛ እንገዛዋለን። ግዝት ተርገው ምጥት በቃ ተቃሟ። ታዲያ ምን አማራጭ አለ? እና በጣም ከባድ ነው የሚገርማችሁ። ከዛ ማሚ መጣች ልታይ ህፃኗን ገባች። እንደነገርኳችሁ ካሜራውን በስተመጨረሻ አካባቢ ነው ያልነበርኩም እና ያስኩት። ለዛ ነው ትንሽ ያቀራረጽ ችግር አለ። እና በቃ በዚህ መልኩ በላን ምግባችንን። የእውነት በጣም ነው የሚጣፍጠው ምግቡ ማለት ነው። ወላሂ በጣም ነው የሚጣፍጠው። እኔ ራሱ በደንብ ሳልቀረጽ በቃ አንደኛ ሙቀቱ ይሁን ሀይቅ ላይ ልነግራችሁ አልችልም። ሙቀቱ በጣም ሙቀት ነው። በጣም ማለት ነው በጣም በዛ ላይ ተሸፈናችሁ። በዛ ላይ ሙቀቱ እነሱ ራሱ በቃ ወንዶቹም ሴቶቹም አልችለዋሉ። እንደዚህ እያራገፉ ነው የበሉት። የሚገርማችሁ ቲሸርታቸው ማለት ነው። በቃ ለመቀረጽም አላመቸኝ አለ። ልክ እንደዚህ በሶስት ተሪ ከዛ በቃ ወንድሜ ጎን ቁጭ ብዬ ስጋዋን ወደ እኔ እያደረገልኝ ድብ እናርገን በልተን ነው እንደገና ጫቱም መጠጡም ዳቦውም ከኋላ የመጣው ማለት ነው። እና በጣም አሁን በስነ ስርዓት ነው የተስተናገድነው። አላህ ይስጣቸው። እንዳከበሩን አላህ ያክብራቸው። በእርግጥ የወንድሜ ሚስት የሰፈሬ ልጅ ናት፣ አብሮ አደግነን። ያን ያክል አማችቻ ተብሎ የሚካበድም አይደለንም። ስለችሁ ያው ለወጉ ለማረጉ ነው እንጂ አንድ ሀገር ሰው ነን፣ አብሮ አደግነን። ብቻ ደስ ይላል። ወንድሜ ያለው ዱባይ ነው። ልጁን እየቀረጽኩ ላኩለት። ያው ዝም ማስገባት ስላልፈለኩኝ ነው እንጂ ቆንጅዬ ልጅ የምታምርዬ ልጅ ወልዳለች። ማሻአላ ተባረከላ። ሰው ለእንደዚህ አይነት ወግ ማዕረግ አላህ ያብቃችሁ ነው የምላችሁ። የምር ነው የምላችሁ። በጣም ደስ ይል ነበረ።